ቲክቶክ፣ ቴሌግራም፣ ፌስቡክ እና ሌሎችም ሶሻል ሚዲያዎችን መጠቀም ብትፈልጉ ኢሜል የግድ ያስፈልጋቸዋል። አሁን አፕዴት በተደረገው በአዲሱ ህግ መሰረት ቴሌግራም መክፈት ብትፈልጉ ያለ ኢሜል አያስገባችሁም። ቲክቶክ ብትፈልጉ ያለ ኢሜል አያስገባችሁም። ዩቲዩብም እንደዛው። ስለዚህ እነዚህና ሌሎችን ሶሻል ሚዲያዎችን ለመጠቀም ከፈለጋችሁ የግድ ኢሜል ሊኖራችሁ ያስፈልጋል ማለት ነው። ኢሜል አካውንት ለመክፈት ደግሞ ስልክ ቁጥር አያስፈልግም። ያለ ስልክ ቁጥር በቀላሉ መክፈት ይቻላል። ስለዚህ ያለ ስልክ ቁጥር እንዴት መክፈት እንደምትችሉ ነው ማሳያችሁ በቀላሉ። አብራችሁን ቆዩ። ቀጣይ የምንለቃቸው መረጃዎች ቶሎ እንዲደርሳችሁ ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ ጀምሩ። አሁን ወደ ቪዲዮ። ኦኬ፣ ዛሬ ኢሜል አከፋፈት እንዴት በስልካችን በቀላሉ መክፈት እንደምንችል ነው ማሳያችሁ ማለት ነው። ኦኬ፣ መጀመሪያ ወደ ስልካችን ስክሪን ላይ እንሄድና ጂሜል የሚል አፕሊኬሽን አለ፣ እሱ ላይ እንገባለን። ላይ ስላለ ሁላችሁም ጋር አለ። እዚህ ጋር ገባን። ከዛ እንደዚህ ያመጣልናል። ከዛ እዚች ጋር ጫፍ ላይ ያለችን እቺን ምልክቷን እኛካታለን። ከዛ ወጣች ስክሮል ስናደርግ እዚህ ጋር ከዚህ ጋር አድ አካውንት የሚል ይመጣል። አድ አናዘር አካውንት እሱን እንነካለን። ከዚህ ጋር እንደዚህ ይመጣል። ከዛ ጉግል የሚለውን እንነካለን። ጉግል ከዛ ኦኬ ቼክ ያደረገ ነው ያመጣልን። እዚህ ጋር ክሬት አካውንት የሚለው እንገባለን። መጀመሪያ አካውንት ካላችሁ እዚህ ጋር መግባት ትችላላችሁ። አዲስ ስለሆነ እኛ የምንፈልገው እዚህ ጋር ክሬት የሚለው ጋር አዲስ ክሬት ማድረግ ስለምንፈልግ እዚህ ጋር ክሬት አካውንት ትላላችሁ። ከዛ እዚህ ጋር ፈረስት ኔም ያመጣልናል። እዚህ ጋር መጀመሪያ የእናንተ ስም ትጽፋላችሁ ነው። ሶላ ብዬ መክፈት ስለምፈልግ እዚህ ጋር ሶላ አልኩ። እዚህ ጋር ላስት ኔም ቴክኖሎጂ የፈልጋችሁትን ስም ማስገባት ትችላላችሁ። ሁለት ስም ማለት ነው። ያው ከፈተን እዚህ ጋር ምን ዓመተ ምህረትም የተወለድንበት ምናምን እሱን እናስተካክላለን። የፈልጋችሁትን ማስገባት ትችላላችሁ። ይሩ በፈረንጆች ስለሆነ ዝም ብላችሁ ታስገባላችሁ። 22 ዓመት እና ከዛ በላይ ነው። እዚህ ጋር ጀንደር ጾታ ተመርጣላችሁ። ከዛ ኔክስት እንላለን። ኦኬ አመጣልን ማለት ነው። ሶስት ምርጫውን አመጣልን። ያው እዚህ ጋር አዲስ ሌላ መክፈት ትችላላችሁ ከፈለጋችሁ። ከተመቻችሁ ከሁለቱ አንዱን መውሰድ ትችላላችሁ። አሁን እኔ የኛው ስለተመቸኝ ወሰድኩት። አንደኛ ላይ ያለው ቴክኖሎጂ 858 ነው፣ እሱን መረጥኩት። እዚህ ጋር ፓስወርድ ክሬት አድርጉ ይለናል። እዚህ ጋር ፓስወርድ ስታስገቡ እንትን ነው ቁጥሩ ብቻ አይቀበልም። ፊደላትን ማስገባት አለባችሁ። ቁጥር እና ሲምቦልስ ለምሳሌ ኮከብ፣ መሰላል እና የመሳሰሉ ነገሮችን ማስገባት ይጠበቅባችኋል ማለት ነው። ካስገባን መጀመሪያ ፊደል፣ ከዛ ቁጥር፣ ከዛ ጋር ሲምቦል ምልክቶች መሰላል፣ ኮከብ ምናምን አይነት ከዛ ጨረስን ማለት ነው። ያው መጣልን ሶላ ቴክኖሎጂ። በቃ ጂሜል በዚህ መንገድ